አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት አመሻችሁ? እንዴት ቆያችሁ? እንዴት አረፈዳችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው። ዛሬ የዛሬ ውሎዬ ኩሳ እንዴት እንደምሰራ እንዳሳያችሁ መጥቻለሁ። ትንሽ የሚያሳስበው ምንድነው ቪዲዮ ሙሉ ሰርቼ ቁርጡን የሚያደርስላችሁ ሙሉ ቪዲዮን አያደርስላችሁም እና ያ ምንድነው ኮፕሊንክ ሼር እስከርበራይብ እና ላይክ አድርጉኝ ወደ እናንተ ሙሉ ቪዲዮ የሰራሁት እንዲደርሳችሁ ማለት ነውና ዛሬ የሰራሁት ምንድነው ኩሳ ቦርብሬያለሁ ማለት ነው። ኩሳ ቦርብሬ እች በጣም አሪፍ ናት። እውነት ኩሳ ቦርብሬ ስትባሉ እች ነገር አስፈላጊ ናት። በጣም አሪፍ ናት እና እንዴት እንደምታሳምር ደግሞ ስታግዝ እውነት እንደው ስታፈጥን በጣም ማሻአላ በጣም አሪፍ ናት እቃዋ ማለት ነውና ያው እንዲያው ስታይ ቀላል ይመስላል፣ በጣም ነው የሚከብደው። እቺ ትከደናለች ማለት ነው። ከታች ከውስጥ ደግሞ ያው ላም መፍሩም የተፈጨ ስጋና ሽንኩርት ካሞን በዛ የምትበለው የሚጨመርበት ማለት ነው። ሩዛችን አጥበን በመሽካል እናደርጋለን። ከዛ ላም መፍሩማችን እናምሰዋለን። ላም መፍሩማችን የሚያስፈልገው ምን አይነት ቅመም ነው ካላችሁ የሚያስፈልገው ኩርኩም። እኔ ኩርኩም ያው አንዳንድ ሰው ሊጨምር ይችላል፣ አንዳንድ ሰው ላይጨምር ይችላል። ኩርኩም ሲባል ያኔ ባህራት ተሽኪል ኩርኩም ማለት ብጫ እርድ ነው ማለት ነው። በእኛ እርድ አይጨመርም። የሆነች ልጅ ኩሳ ሰራለሁኝ ግን እርድ ጨምራለሁ ስትለኝ ያው ለማስታወስ ያክል ነው። እርድ አይጨመርም። የሚጨምረው ፍልፍል አስወት ያኔ በእኛ ቆንጆ በርበሬ ማለት ነው። ጥቁር ቆንጆ በርበሬ እና ካሞን በራት ተሽኪል ማለት ብዙ አይነት ቅመም ያለበት ቅመም ማለት ነውና እንደዛ ሩዛችን አሳምረን ወደዚህ ውስጥ እንከተዋለን። ከዛ ደግሞ በእሳት ላይ እንጥደዋለን። በስሎ ጣፍጦ እናገኘዋለን ማለት ነውና የሰራት ቪዲዮ ምን እናንተ ጋር እንድትደርሱልኝ እስክሪብራይብ አድርጉኝ። ቤተሰብ ወዳችኋለሁ። ባላችሁበት አላህ ይጠብቃችሁ። አልሐምዱሊላህ ረብል ዓለሚን። ዛሬ ኩሳ ነው ይሄን ይመስላል። ከዚህ የተሻለ ቪዲዮ ሰርቼ እንዳቀርብላችሁ እስክሪብራይብ ላይክ አድርጉኝ። እንደው በምታምኑት ጠይቃችኋለሁ። ክርስቲያኖቻችሁ በምታምኑት በአላህ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።